ሰላም ሰላም፣ እንዴት ናችሁ? ውድ የቻናላችን ቤተሰቦች በቅድሚያ እንኳን ወደ ቻናላችን ሰላም መጣችሁ ብያለሁ። ይህ ገበታ ቲዩብ ነው። በዚህ ዩቲዩብ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም መሰረታዊ የመጽሐፍ ቅዱስ ትምህርት የምናስተምርበት ቻናል ነው ማለት ነው። በዚህ ዩቲዩብ ቻናል እንግዲህ የሚለቁ አስተማሪ ቪዲዮዎች ሁሌም ወደ እናንተ ተደራሽ እንዲሆኑ ይህንን ዩቲዩብ ቻናል ሰብስክራይብ ካደረጋችሁ በኋላ የደወል ምልክቷን መጫን አትርሱ። እንዲሁም ቪዲዮ ላይክ በማድረግ ጀምሩ ማለት ነው። ከዚህ ጋር ያለችውን እቺን ቃልም የገባችሁ ኮሜንት ላይ ጻፉልን ማለት ነው። እንግዲህ በዛሬ ቆይታችን ከላይ የምታያቸው በመጀመሪያ ፊደላት ማለት ነው ከታች የሚገኙትን ባለ አራት እና ባለ ሶስት ፊደላትን መሰርታለን ማለት ነው። በእነሱ በፊደላቱ ቃላትን የመሰረትን ከኔ ጋር አብረን የምንመለከት ይሆናል ማለት ነው። እንግዲህ ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ እገዛ እናስተምራለን። በሳምንት ለ5 ቀን ያክል በቀን ለ1 ሰዓት ያክል በግልና በግሩፕ እናስተምራለን። ገብታችሁ ትምህርቱን መከታተል ለምትፈልጉ ማለት ነው ከታች ማስቀምጥላችሁ ስልክ ይኖራል። በዛ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ ብታናግሩን መከታተል ትችላላችሁ ማለት ነው። ይህንን ትምህርት እስከ መጨረሻው ተከታተሉኝ በአክብሮት እጠይቃለሁ። አብራችሁን ቆዩ። እሺ፣ በመጀመሪያ የምናደርገው እንግዲህ ከላይ ያሉትን ፊደላት ከግራ ወደ ቀኝ ከቀኝ ወደ ግራ እናነባቸውና በእነሱ የተዘጋጁትን ባለ አራት እና ባለ ሶስት ቃላት ማለት ነው አብረን ከኔ ጋር እንከታተላለን። በ ፈ ረ ደ ገ መ ጠ አ ጠ ጠ አ ጠ መ ገ ደ ረ ፈ በ። እሺ፣ በእነዚህ እንግዲህ እንመሰርታለን ቃላት ማለት ነው። በ ስንል እዚህ ጋር በለች። ረ ስንል የረ ቤት እንወስዳለን። ድጋሚ በ ስንል የበ ቤት እንወስዳለን። ረ ስንል ደግሞ የረ ቤት እንወስዳለን። ስለዚህ በና ራ የሚለው ፊደል በመደጋገም ማለት ነው። በረ በረ በረበረ 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 የሚል ቃል እናገኛለን። በመቀጠል ደ ስንል ደ እንወስዳለን። በ ስንል የበን ቤተሰብ እንወስዳለን። ድጋሚ ደ ስንል የደ ቤተሰብ እንወስዳለን ከዚህ ጋር። ከዛ በ ስንል ደግሞ ከበ ቤተሰብ እንወስዳለን ማለት ነው። ያን እንደዚህ በማድረግ ደ በ ደ በ ደበደበ ደበደበ እንላለን። በነገራችን ለዚህ የምንመሰርትባቸው ሁሉ ፊደላት የመጀመሪያ ፊደላት ናቸው። ቀጣይ ደ ስንል እዚህ ጋር የደ ቤት አለ። ረ ስንል የረ ቤት እዚህ አለ። ደ ስንል ድጋሚ የደ ቤት እዚህ አለ። ረ ስንል ደግሞ የረ ቤት እዚህ አለ። ስለዚህ ከአንድ ላይ እነዚህን በማጣመር ምን እንላለን? አራት ፊደል ናቸው። ደ ረ ደ ረ ደ ረ ደ ረ ደረደረ ደረደረ እንላለን። በመቀጠል ገ ስንል የገ ቤት፣ መ ስንል የመ ቤት፣ ድጋሚ ገ ስንል የገ ቤት፣ መ ስንል ደግሞ የመ ቤት። ስለዚህ ከነዚህ አንድ ላይ ማጣመር ገ መ ገ መ ገ መ ገ መ ገመገመ ገመገመ እንላለን። እሺ፣ ቀጣይ አ ስንል የአ ቤት እንወስዳለን። መ ስንል የመን ቤተሰብ እንወስዳለን ከዚህ ጋር። ቀጣይ ረ ስንል የረ ቤተሰብ እዚህ ጋር እንወስዳለን። ድጋሚ ረ ስንል የረ ቤተሰብ እንወስዳለን። ስለዚህ የአን ቤተሰብ አንድ፣ የመ ቤተሰብ አንድ እና የረ ቤተሰብን ሁለት በመውሰድ አንድ ላይ አ መ ረ ረ አ መ ረ ረ አመረረ አመረረ ብል ቃል ምን ቃል እናገኛለን ማለት ነው። እሺ፣ በመቀጠል ጠ ስንል የጠ ቤት እዚህ ጋር አለች። እዛ ረ ስንል
የረ ቤት እዚህ ያለች። ድጋሚ ጠ ስንል የጠን ቤተሰብ እዚህ ጋር እንወስዳለን። ከዛ ረ ስንል ደግሞ የረ ቤተሰብ እዚህ ጋር እንወስዳለን። ስለዚህ እነዚህን ላይ ማድረግ ጠ ረ ጠ ረ ጠ ረ ጠ ረ ጠረጠረ ጠረጠረ እንላለን። በመቀጠል ፈ ስንል ፈ እዚህ ጋር አለች። ረ ስንል ረ እዚህ ጋር አለች። ድጋሚ ፈ ስንል የፈ ቤተሰብ እዚህ አለ። ረ ስንል ደግሞ የረ ቤተሰብ እዚህ አለ። ስለዚህ እነዚህን አንድ ላይ በማዋሃድ ፈ ረ ፈ ረ ፈ ረ ፈ ረ ፈረፈረ ፈረፈረ እንላለን። በመቀጠል ከዚህ ጋር ድጋሚ የተጻፈ ቃል በነገራችን ላይ ይህ ቃል እዚህ ጋር ተጽፏል። ድጋሚ ተጽፏል። እናንተ አንዱ ቃል ጽፉልኝ ያላችሁ ማለት ነው። ድጋሚ እናነባዋለን። ገ የገ የመጀመሪያው እዚህ፣ መ የመቤት እዚህ ያለ፣ ገ ስንል ድጋሚ የገ ቤት እዚህ ያለ፣ መ ስንል ደግሞ የመቤት እዚህ ያለ። ምን ጽፈ ምን እናነባቸው ነው? ገ መ ገ መ ገ መ ገ መ ገመገመ ገመገመ እንላለን። በመቀጠል መ ስንል እሺ፣ በመቀጠል መ ስንል የመቤት እዚህ ያለ፣ ራ ስንል የራ ቤት እዚህ ያለ፣ ድጋሚ መ ስንል የመቤት እዚህ ያለች፣ ራ ደግሞ የራ ቤት ነው ሻለ ማለት አንድ ለማድረግ እነዚህን መ ረ መ ረ መ ረ መ ረ መረመረ መረመረ እንላለን። ቀጣይ መ እሺ፣ በመቀጠል መ ስንል መዝጋለች። እዛ ቀጣይ ጠ ስንል የጠቤት እዚህ ያለች፣ መ ስንል ድጋሚ የመቤት እዚህ ያለች፣ ጠ ስንል ደግሞ የጠቤት እዚህ ያለች። አንድ ላይ ማድረግ እነዚህን መ ጠ መ ጠ መ ጠ መ ጠ መጠን መጠን እንላለን። እሺ፣ በመቀጠል እዚህ በኋላ የምናያቸው ባለ ሶስትም ባለ አራትም አሉ ማለት ነው። ተቀላቅሎ ነው የምናይ። የመጀመሪያው የምናያቸው መ ስንል የመቤት እዚህ ያለ፣ ጠ ስንል የጠ ቤተሰብ እዚህ ያለች፣ ጠ ስንል ደግሞ ድጋሚ የጠ ቤተሰብ እዚህ ያለች። አንድ ላይ ማድረግ እነዚህን መ ጠ ጠ መ ጠ ጠ መጠጠ መጠጠ እንላለን። ቀጣይ እነዚህን ገለብጣቸዋለን። ጠ ስንል የጠ ቤት እዚህ ያለች፣ መ ስንል የመቤት እዚህ ያለች፣ ድጋሚ መ ስንል የመቤት እዚህ ያለች ማለት ነው። ስለዚህ የጠን የመጀመሪያ የመጀመሪያ መውሰድ ጠ መ መ ጠመመ ጠመመ እንላለን። ቀጣይ ባለ አራት እናያለን። ፈ ስንል የፈ ቤት እዚህ እንወስዳለን። ቀጣይ ቀ ስንል የቀ ቤት እዚህ እንወስዳለን። ከዛ ፈ ስንል የፈ ቤት እዚህ እንወስዳለን። ከዛ ቀ ስንል ደግሞ የቀ ቤት እዚህ እንወስዳለን። አንድ ላይ ማድረግ ፈ ቀ ፈ ቀ ፈ ቀ ፈ ቀ ፈቀፈቀ ፈቀፈቀ የሚል ቃል እናገኛለን። በመቀጠል ቀ ስንል እዚህ ቀ እንወስዳለን። መ ስንል የመ ቤተሰብ እንወስዳለን። ድጋሚ ቀ ስንል የቀ ቤተሰብ እንወስዳለን። እዛ መ ስንል የመ ቤተሰብ እንወስዳለን። አንድ ላይ ማድረግ እነዚህን ቀ መ ቀ መ ቀ መ መ ቀመቀመ ቀመቀመ እንላለን። ቀጣይ ቀ ስንል የቀ ቤት እዚህ ያለች፣ ረ ስንል የረ ቤት እዚህ ያለች፣
ቀ ስንል ድጋሚ የቀ ቤት እዚህ ያለች፣ ረ ስንል ደግሞ የረ ቤት እዚህ ያለች። ስለዚህ ከአንድ ላይ ነው የማድረግ ቀ ረ ቀ ረ ቀ ረ ቀ ረ ቀረቀረ ቀረቀረ እንላለን። እሺ ወደ ቀጣይ መስመር ስናልፍ እንግዲህ ባለ ሶስት እናገኛለን። አሁን እዚህ ጋር ምን የምጽፋቸው ሙሉ አሁን ባለ ሶስት ናቸው። ቀ ስንል እዚህ ጋር ቀለች፣ መ ስንል መ ከዚህ ጋር እንወስዳለን። እዛ ድጋሚ መ ስንል የመቤት እንወስዳለን። ስለዚህ አንድ ላይ ነው ማድረግ ቀ መ መ ቀ መ መ ቀመመ ቀመመ እንላለን። በመቀጠል አ ስንል የአቤት፣ ቀ ስንል የቀቤት፣ ደ ስንል ደግሞ እዚህ ጋር የለቤት ስላለች። ስለዚህ አን በመጀመሪያ ቀን ሁለተኛና ደን ሶስተኛ በማድረግ አንድ ላይ ምን እንላለን? አ ቀ ደ አ ቀ ደ አቀደ 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 እንላለን። በመቀጠል ፈ ስንል ፈን እዚህ ጋር እንወስዳለን። ከዛ ረ ስንል የረ ቤት እዚህ ጋር እንወስዳለን። ደ ስንል ደግሞ ከደ ቤት እዚህ እንወስዳለን። አንዴ ማለት ነው። ፈ ረ ደ ፈረደ። እዚህ አንዴ ማለት እንግዲህ ፈ ረ ደ ፈ ረ ደ ፈረደ ፈረደ እንላለን። ወደ ቀጣይ ስናልፍ ደግሞ ረ ስንል እዚህ ጋር እንወስዳለን። ፈ ስንል የፈ ቤት እዚህ ጋር እንወስዳለን። ደ ስንል ደግሞ የደ ቤት ስም እዚህ ጋር እንወስዳለን። እዚህ ከአንድ ላይ እነዚህ በማድረግ ረ ፈ ደ ረ ፈ ደ ረፈደ ረፈደ እንላለን። በመቀጠል እንግዲህ ወደ መጨረሻው ቃል ስናልፍ እንግዲህ ገ እዚህ ጋር ገ ያለች፣ መ እዚህ ጋር መ ያለች፣ ጠ ደግሞ እዚህ ጋር ያለች። ቃላት እንደውም ተመሳሳይ የሚገኘው አጋጣሚ ነው። ስለዚህ አንድ ላይ ገ መ ጠ ገ መ ጠ ገመጠ ገመጠ የሚል ቃል እናገኛለን። እሺ ውድ ቻናላችን ቤተሰቦች ዛሬ እንግዲህ ከላይ በምታያቸው ከዚህ ባሉት በመጀመሪያ ፊደላት ማለት ነው እንዴት ቃላትን ባለ አራት እና ባለ ሶስት ቃላትን እንዴት መመስረት እንችላለን የሚለው ከኔ ጋር አብረን በነበረን ቆይታ አብረን ስንመለከተ ቆይተናል ማለት ነው። ዛሬው የነበረን ቆይታ ከተመቻችሁ ቪዲዮውን ላይክ አድርጉ፣ ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። ትምህርቱን በኦንላይን በልዩ ገዛ እናስተምራለን። ገብታችሁ መከታተል ለምትፈልጉ ከታች በማስቀመጠው ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩን። በሳምንት ለ5 ቀን ያክል በቀን ለ1 ሰዓት ያክል በግልና በግሩፕ እናስተምራለን ማለት ነው። እንዲሁም እንዲሰራላችሁ የምትፈልጉት ቪዲዮ ካለ እየገባችሁ ማናገር ትችላላችሁ። በቀጣይ እንግዲህ በሌላ በአዲስ ቪዲዮ እስክንገናኝ ሰናይ ቆይታ